ኧረ ቀደዳ ኧረ ቀደዳ ኧረ ቀደዳ ቀደዳ ግን አይደክማችሁም? ሰላም ጓደኞቼ፣ አንዳንድ ሰዎች እኛ እኮ ሰርታችሁ ስታገኙ ሰርታችሁ ስትለወጡ እጅግ በጣም እኮ ነው ደስ የሚለን። ጓደኛ አለው ሲባል ለራሱ እኮ ደስ ይላል። አጣ ነጣ ገረጣ የሚለብሰው አጣ የሚበላው አጣ ከመባል አለው ሲባል እጅግ በጣም ደስ ይላል። ግን አንዳንዴ ስትቀደዱ ገብቷችኋል። እኔ ሰው ሲቀደድልኝ የሆነ ቀን እኔ አልቀደድም፣ እግዚአብሔር ይመስገን። ስትቀደዱ በቃ እውነት ይመስለንና የሆነ ቀን ልናስቸግራችሁ እንችላለን። አሁን ሰሞኑን እኔ ከባንክ እየተደወለ የግለሰብ ዕዳ የባንክ ዕዳ ምናምን ጭንቅላቴን አናወዘው በጣም። ከዛም በኋላ በጭንቅላቴ ሰው ሳስብ አንድ ጓደኛዬ ትዝ አለኝ። አንድ ጓደኛዬ ተገናኝተን ከ15 ቀን ምናምን በፊት ይመስለኛል። በቃ ሞካ አንተ ለምንድን ነው ወታደር ቤት የምትርመጠመጠው አለኝ። እንደው ቃሉ ውስጤን ቅጥል እያደረገው ችዬ ዝም አልኩት። ያወራ ብዬ እኔ አሁን አስመጪና ላኪ ሆኛለሁ። 2-3 መኪና ነው የምነዳው። እግዚአብሔር ይመስገን ገንዘብ አይቸግረኝም። ገንዘብ ሳይሆን አንዳንዴ እንደውም ምንድነው የምዝናናበት ጊዜ ነው የሚያጥረኝ። እግዚአብሔር ይመስገን በፈለኩት ሰዓት ውጪ ደርሼ እመጣለሁ ምናምን። ያላለኝ ነገር እኮ የለም ያላለኝ። አንተ ጎበዝ ነህ ሙያ ላይ ተፍተፍ ብለህ ምናምን በአርቱ ላይ አቅም አለ ምናምን አለኝ። እሺ ብዬ ሰማሁት። ከዛም በኋላ ሰሞኑን ይሄ ሐሳብ ይሄ ያልኳችሁ የባንክ ብድር የምናምን ሲያናውዘኝ እስቲ ትንሽ 1-2 ወር የተወሰነ እንኳን ከፍዬ ለምን እፍ ያለለም ብዬ አሰብኩና ደወልኩለት። ስደውልለት ሞካ እንዴት ነው ምናምን አለ። አለው እግዚአብሔር ይመስገን። ስራ እንዴት ነው? አሪፍ ነው ምናምን አለ። እንዴት ነው ፋይናንስስ አሁን ሰሞኑን ምናምን ስራ በጣም አሪፍ ነው ሞካ። ያው እንዳልኩሽ እንትን እንላለን እንንቀሳቀሳለን፣ እግዚአብሔር ይመስገን 2-3 ነው። ዋናው ስራዬ ግን ይሄ አስመጪ ላኪነት ላይ ነው ትኩረት አድርጌ የምሰራው ምናምን አለኝ። ፋይናንስስ እንዴት ነው? ስራ አሪፍ ነው እግዚአብሔር የተመሰገነ ነው ምናምን አለ። ሲለኝ አባ በእናትህ አሁን ሰሞኑን የተወሰነች ነገር ትንሽ ቸግሮኛል እና እንደው ከዘገየ ከ3 ወር በኋላ ካልዘገየ በ2 ወር ጊዜ ውስጥ የምመልስልህ 200 ሺህ ብር አበድረኝ አልኩት። እናንተ በመቤቴ ከመቅስፈት እኮ አልኳችሁ እንዴት እንደተቀየረ ከመቅስፈት። ባለቤቴ ይቅርብ አትጠይቅ፣ በአሁን ሰዓት ሞካ ገንዘብ ማን እሺ ብሎ ይሰጣል እያለች ነው የደወልኩት። እንዴት እንደተቀየረ አልኳችሁ። በቃ ወደ ማለቃቀስ ገባ። ግብር እንደዚህ ምናምን መንግስት እንደዚህ ፖለቲካ ማውራት ፈለገ። በአጭሩ እኮ በቃ የለኝም ሞካ ወይ ደግሞ ይሄን ያህል ገንዘብ አምኖ መስጠት ይከብዳል ቢለኝ ደስ ይለኛል እኮ። አንድ የተንኮሻኮሸች መኪና አለች፣ ሊብሬዋንም ቢሆን ያዝና ስጠኝ ለው ነበር። አቤት አትቀደዱ በመድኃኔዓለም። የሆነ ነገር ማድረግ ሳትችሉ እኔ አሁን እንዳንተ አንተ በተቀደርከው ልክ ተቀድጄ በእርግጠኝነት ታየዋለህ ይሄን ቪዲዮ። አንተ በተቀደርከው ልክ ተቀድጄ ቢሆን አይደለም 200 ሺህ 2 ሚሊዮን ብር ቢለኝ አውጥቼ ነው የምሰጠው። እመቤቴ እሱ አሁን ላይ የለኝም፣ ሲኖረኝ ታየዋለህ። ሰዎች ስራ አንተም የመከርከኝ ምክር፣ አንዳንድ ሰዎችም ሁሌም የሚሉኝን ነገር ስራ አድርገው ሞካ ሰዎች ስራ እኮ ነው እያሉ የሚሉኝን ነገር እኔ ግን ህይወቴ የምኖረው ፈጣሪ ሰጥቶኝ አግኝቼ የማደርገው ነገር አርጌ አሳያችኋለሁ። በቋሚነት የማደርገው ነገር አርጌ። ግን እንደዚህ አይነት ሰዎች እኔ አሁን እንደዚህ መናገር ስለምችል ነው እንድታየውም ነው ይሄን ቪዲዮ የምሰራለን። ሌሎች ጓደኞቼ አብረው የተማሩ የሰፈር ልጆች ምናምን ላይ እንደዚህ አትቀደድ። አብረው ፖሊስ ቤት የነበረ አትቀደድ። እመቤቴን ከተቀደድክ ደግሞ አድርግ። እኔ አሁን ምንም አደረግ ሲባል እውነት ለመናገር ሰምቼ አላቅም። ለእኔ ስላላረክ አይደለም እምለው ይሄንን። እመቤቴን ብዙ ሰዎች አንዳንዴ ያወሩልኛል። አትቀደዱ በቃ ያደርግላችሁ፣ እመቤቴ ትክፈትላችሁ እኮ። ጓደኛ አለው መባል በራሱ ደስ የሚል ኩራት ነው። ከዛ ውጪ ግን እኛ የምናውቃችሁ ሰዎች ጋር መጣችሁ አትቀደዱ፣ ጥሩ ህይወት ልትኖሩ ትችላላችሁ፣ እግዚአብሔር የተመሰገነ ይሁን ምናምን ወሬው ግን አያስፈልግም። አንዳንዶች አሉ እኮ አሁን በደንብ ተለውጠው ተቀይረው በጣም እኔ አሁን አንዳንድ ትላልቅ ባለስልጣናትን ቲያትራችንን
ጋብዣ ያያቸዋለሁ። ጥሩ ህይወት እኮ ነው የሚኖሩት። ሞካ፣ አይዞ፣ በርታ፣ ቆንጆ ነው፣ ሌሎች ስራዎችም ላይ እኒህ ብለው ነው የሚሄዱት። በቃ ሌላ ይሄ እንደዚህ እኔ እንደዚህ ያለኝ ምናምን አይሉ። 5-10 መኪና እየቀያ አንዳንድ የጓደኞች አባቶች ባለ ሀብት የሆኑ ጠራለሁ ያያሉ። ስፖንሰር አድርጉኝ እንኳን አልላቸውም። ለምን እዛ ጋር በቃ የጋበዝኳቸው እንዲያዩ እንዲዝናኑ ነው። አንተ ግን አሁን የጠየቅኩ ለምንድን ነው? ቀደዳ፣ አቤት ቀደዳ፣ አቤት ቀደዳ፣ አቤት ቀደዳ። ብቻ እንደዚህ አይነት ሰዎች እናንተም ትምህርት ይሆናችሁ። በቃ አለኝ እንደዚህ አታውሩ። ካላችሁ አርጋችሁ አሳዩ። አቅማችሁ በፈቀደ ለቸገረው ሰው አርጋችሁ አሳዩ። ሰፈራችሁ ላይ ለታመመ ሰው የሆነ ነገር አርጋችሁ አሳዩ። ቅረጹም፣ ችግር የለውም እኮ እያረጋችሁ ቀርጻችሁም ላኩ፣ ችግር የለውም። ኖርማል ነው ለኔ እሱ። ግን በባዶ ሜዳ ዝም ብሎ መቀደድ በጣም በጣም ያስጠላል፣ በጣም ያናዳል። በተረፈ ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛልን። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ዱይት ማድረግ እንዳረሱ። ይመቻችሁ።